ዛሬ በአዲስ አበባ ቀላል ባቡር ውስጥ ብዙዎችን ያስደነገጠ ክስተት መፈጠሩ ነው የተሰማው። ከቀኑ 9 ሰዓት ከስቴዲየም በልደታ አብነትም ወደ ፒያሳ ሲሄድ የነበረ ይህ የአዲስ አበባ ቀላል ባቡር በመበላሸቱም ተሳፋሪዎችን እንደያዘ በሩ ሳይከፈት ለ25 ደቂቃ በመቆየቱ በተሳፋሪዎች ላይ ከፍተኛ የሆነ ስጋት ፈጥሮ እንደነበረ ነው የተሰማው። የባቡሩ በር ሳይከፈት በቆየበት ደቂቃ የነበሩ ተሳፋሪዎች ህፃናት ሲያለቅሱና አዋቂዎችም ደግሞ ጩኸትን ሲያሰሙ እንደነበረም በአካባቢ የነበሩ ሰዎች አሳውቋል። በተሳፋሪዎች ላይ ከፍተኛ ጭንቀትና ስጋት ታይቶ ነበር ነው የተባለው። በመጨረሻም ከ25 ደቂቃ በኋላ የባቡሩ በር በጎን በኩል በመከፈቱ ተሳፋሪዎች በምታዩት መልኩ ወርዶም በባቡር ሀዲዱ ላይ ወክ በማድረግ በድልድይ በኩል ወርደዋል ነው የተባለው። ታዲያ በዚህ 25 ደቂቃ የባቡር በር በመዘጋቱ ግን በየትኛውም ተሳፋሪ ላይ አካላዊ ጉዳት እንዳልደረሰም ነው የተነገረው። ተጨማሪ መረጃዎች እንዲደርሷችሁ አካውንቱን ፎሎ ማድረግ እንዳትረሱ።